ይሁንላችሁ በዚህ በዩቱብ የምትከታተሏችሁ ሁላችሁም ሰላም ለእናንተ ይሁንላችሁ። እግዚአብሔር ድንቅና ኃያል አምላክ ነው። የተከበረ አምላክ ነው። ጻድቅ አምላክ ነው። ለተከበራችሁ ሰዎች ዛሬ አንድ መልእክት አለኝ። የእግዚአብሔር ቃል ኢያሱ ምዕራፍ 1:8 ላይ የእግዚአብሔር ቃል እንደዚህ ይላል፣ የዚህን ሕግ መጽሐፍ ጠብቅ፣ ወደ ቀኝም ወደ ግራም አትበል፣ ያኔ መንገድ ሁሉ ይከናወንልሃል። ከሙሴ ጋር ለነበርኩ ኢያሱ ካንተ ጋር ሆናለሁ፣ በሕይወት ዕድሜ ማንም ሊቆመን አይችልም ይላል። ስለዚህ ወንድሞቼ እግዚአብሔር አምላክ በሕይወት ዕድሜ ብሎ የነገረው ቃል ሙሴ ከሞተ በኋላ ሙሴ ከሄደ በኋላ የተረከበው ማን ነው? ኢያሱ ነው። መልእክቴ እንደዚህ ይላል፣ ዛሬ ተረከብ እያልኩ ነው ያለሁት። ወንጌሉን ተረከብ፣ ቁጥሩን ተረከብ፣ ታቦቱን ተረከብ። የተናገረው እግዚአብሔር ያስፈጽምላችኋል። በእናንተ ሕይወት ላይ ያስፈጽምላችኋል። በሕይወታችሁ ላይ ያስፈጽምላችኋል። የእናንተ ነገር ባዶ አይሆንም። ጠላት የዘረጋባችሁ ወጥመዱን በኢየሱስም ይፍረስ። አባቴ ሆይ አመሰግናለሁ። ምስጋና ሁሉ ለዘላለም ይሁን። ታላቅነት ይባረክ፣ ኃያልነት የተባረከ ይሁን፣ መልካምነት የተባረከ ይሁን። ይህን በዚህ ለሚከታተሉ ሁሉ በኢየሱስ ስም ስልጣን ቅዱስ አባቴ ሆይ ጸልያለሁ። ቤታቸው እንዲባረክ፣ ጓዳቸው እንዲባረክ፣ ያለቅሱት እንዲመለሱ፣ የጠፉት እንዲመለሱ። እግዚአብሔር ሆይ መጽሐፍ ሲናገር ጻድቅ ሰባት ጊዜ ይወድቃል 7 ጊዜ ይነሳ ይላል ቃል። በኢየሱስም በጨለማ ውስጥ ላሉት ወንድሞች እህቶች ሁሉ ወደ አንተ እንዲመለሱ፣ ወደ አንተ ታላቅነት እንዲመለሱ የሰማይ አምላክ እግዚአብሔር ሆይ በዚህ ምድር ሁሉ ነገር ያልፋል። የሚያልፈው የዘላለም ሕይወት ኢየሱስ እንዲቀበሉ በዚህ አጋጣሚ አንድ ምሕረት አስተላልፋለሁ። ኢየሱስን እቀበላለሁ ብትሉ ሰው ካላችሁ የማቴዎስ ወንጌል ምዕራፍ 3 ላይ እግዚአብሔር ቃል ሲናገር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ ይቀጥላልና በሕይወታችሁ ላይ አንድ ነገር ስጣችሁ። ኢየሱስን የሚቀበል ሰው ሕይወትን ያገኛል። ኢየሱስን የሚቀበል ሰው ሰላምን ያገኛል። ስትወጡ ስትገቡ በጌታ ሰላም ሆን አለበት። ገንዘብና ብር፣ ወርቅ፣ ትዳር፣ ልጆች አያሳልፍም። ምክንያቱ ኢየሱስ የሌለበት ነገር ሁሉ ዋጋ የለውም። ስለዚህ ኢየሱስ መኖር አለበት። በሰማያችን አገራችን በሰማይ ነውና ይህን አገር ለመቀበል አሁን ሰዓት ጀምሮ ኢየሱስን ለመቀበል የምትፈልጉ ካላችሁ እጸልይላችኋለሁ። ምክንያቱም መጽሐፍ ሲናገር ይላል የመዳን ቀን አሁን ዛሬ ይላል። ነገ አይደለም፣ ነገ እኛ አይደለም፣ ዛሬ የመዳን ቀን ነው። ብትሞቱም እንኳን መንግሥት ትወርሳላችሁ። አገራችን በሰማይ ነውና በዚህ ምድር መጠበቅ ያለብን አንድ ነገር አለ። እግዚአብሔር እስካለን ድረስ የተራበውን፣ የተጠማውን፣ የተቸገረውን እንድናበላ እንድናጠጣ። ሁለተኛ ደግሞ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ስራን አይቻለሁ፣ መልካም ስራን አይቻለሁ፣ ነገር ግን ዳሩ እነቅፋለሁ ይላል መጽሐፍ። እነቅፋለሁ ንስሐ ባትገባ ግን መቅረዝን ካንተ ወስድብሃለሁ ስለሚል ወንድሜ መቅረዙ እንዳይወሰድ አገልጋዮች፣ ነቢያቶች ተመለሱ። ስለዚህ ፍቅር ይኑረን። ፍቅር መኖር አለበት። ኢየሱስ ፍቅር አምላክ ነው። ኢየሱስ እውነተኛ አምላክ ነው። ኢየሱስ እውነተኛ ዳኛ ነው። እየተበላለ መሆን የለበትም። የምታሳድዱ ሁላችሁ ንስሐ ግቡ። ምክንያቱም ኢየሱስ ነፃ ሰጠን። በነፃ ነው የተቀበልን። ጸጋው ነፃ ነው። ይሄ ነፃ ለመቀበል ደግሞ ነፃነት ደግሞ ወጥና። ስለዚህ ወንጌል በጥላቻ በቂም በበቀል አይደለም። ምክንያቱም እግዚአብሔር የጠራኝ አምላክ የታመነ ነውና እኔ ያመንኩትን አምላክ አድኖን ስላየሁት ታድሎ ስላየሁት ስለ ባረከኝ ስለ ዳሰኝ አመሰግነዋለሁና የጥላቻ መንፈስ ሰበር ከአቤት ሰማት ላይ መርገምን ሰበር፣ ከነቢያቶች ጀርባ ላይ መርገምን ሰበር፣ ከፓስተሮች ጀርባ ላይ መርገምን ሰበር። አታሳድዱ። ኢየሱስ ጌታ ነው። መልካም ስራ ለመስራት ደግ ነገር ስራ። በኢየሱስ ስም በሕይወታችሁ ይሁን። ኢየሱስ ጌታ ነው። ለዘላለም ይባርካል። ለዘላለም ነፃ ያወጣችኋል። ለዘላለም ታላቅ ነገር ያደርጋችኋል። ጠላቶቻችሁ ይመታል። ሻሎም